ሰላም የተወደዳችሁ የተራራው ስብከት በመባል የሚታወቀውን የጌታ ትምህርት በክፍል እየከፋፈለን እያነበብን እንገኛለን። ሁልጊዜ እንደምለው መጽሐፍ ቅዱስ ማንበብ የምትወዱ አብራችሁኝ እንድታነቡ ጋብዛችኋለሁ። ዛሬ አራተኛውን ክፍል አብረን እናነባለን። የማቴዎስ ወንጌል ምዕራፍ 5 ከቁጥር 38 እስከ 48። ዓይን ስለ ዓይን ጥርስም ስለ ጥርስ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ክፉን አትቃወሙ፣ ዳሩ ግን ቀኝ ጉንጭህን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት። እንዲከስህም እጀ ጠባብህንም እንዲወስድ ለሚወደው መጎናጸፊያህን ደግሞ ተውለት። ማንም ሰው አንድ ምዕራፍ ትሄድ ዘንድ ቢያስገድድህ ሁለተኛውን ደግሞ ከእርሱ ጋር ሂድ። ለሚለምንህ ስጥ፣ ከአንተ ይበደር ዘንድ ከሚወደው ፈቀቅ አትበል። ባልንጀራህን ውደድ፣ ጠላትህንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካምን አድርጉ፣ ስለሚያሳዷችሁ ጸልዩ። እርሱ በክፎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞች ላይ ዝናቡን ያዘንባልና። የሚወዷችሁንስ ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንኑ ያደርጉ የለምን? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንኑ ያደርጉ የለምን? እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ።